ጤና ይስጥልን። ዛሬ በደርግ ዘመነ መንግስት ዝነኛ ከነበሩት ከተሞች መካከል አንዷ ስለነበረችው የፓዌ ከተማ እናወራለን። በ34 ቀበሌ ውስጥ 34 አምቡላንስ፣ 34 የመጀመሪያ ደረጃ ትምህርት ቤት፣ በየቀበሌው የንጹህ መጠጥ ውሃ ተጠቃሚ ያውም ደግሞ በነፃ ሩዝ በሄሊኮፕተር የሚዘራባት፣ በየቀበሌው ግዙፍ መጋዘኖች የነበሯት፣ በአንድ ቀን እስከ 3 ጊዜ የአውሮፕላን በረራ ያለባት ወይም አውሮፕላን የሚመላለስባት፣ የመኪና መገጣጠሚያ የነበራት፣ ገበሬው በትራክተር የሚያርስባት፣ በኮምባይነር አጭዶ የሚወቃባት፣ በዘመኑ በአፍሪካ ሁለተኛውን ጥራት ያለው የሕክምና ማዕከል ሆስፒታል ባለቤት የነበረች